ሙሉነሽ ሞላ ይባላል። የነባሩ ጅርጋ ወረዳ ሴቶች ወጣቶች ማህበራዊ ጉዳይ ጽሕፈት ቤት ኃላፊ ነኝ። እንግዲህ በክረምት ወራቶች የተከናወኑ ተግባራትን ከቅድመ ዝግጅት እስካሁን የደረስንበትን ሁኔታዎችን በማሳወቅ ያክል በዞን ደረጃ ኦሪንቴሽን ከተሰጠ ማግስት በወረዳ ደረጃ የሚመለከታቸውን አካላት የወረዳዊ ኮሚቴ፣ ቴክኒክ ኮሚቴ ልፍሲ ደግሞ ከቀበሌ የተወጣጡ ማህበረሰብ ወጣቶች፣ ሴቶች ወደ ወረዳ መጠን ያወያየንበት ሁኔታዎች አሉ። ማወያየት ብቻም ሳይሆን በ2017 የተሰሩ ስራዎች ምንድነው፣ ክፍተቶች ምንድናቸው፣ ጥንካሬዎች ምንድናቸው ብለን የ2018 ለ19 እቅዱን የጋራ አድርገን ወደ ቀበሌ ያወረድንበት ሁኔታዎች አሉ ማለት ነው። እንግዲህ ከዚህ በመነሳት በመጀመሪያ ደረጃ ኦሪንቴሽን ከተሰጠ የሚሰሩ ወደ 17 የስራ መስኮች አሉ። እነዚህ ስራዎችን ለመስራት የሀብት ማሰባሰብ ስራዎችን ቅድሚያ ሰጠን እሱን የሰራንበት ሁኔታዎች አሉ ማለት ነው። ሀብት ለመሰብሰብ በቀበሌ ደረጃ ያሉትን ካወያየን በወረዳ ደረጃ ያሉ የመንግስት ሰራተኞች ደግሞ ለክረምት በጎ ፍቃድ ተግባራት እኔም ባለቤት መሆን አለብኝ በማለት የወረዳ መንግስት ሰራተኛ የስራ ሂደቶች አመራሮችን የጋራ ተሰባስበን በገንዘብ ደረጃ ወስነን ሁሉም መንግስት ሰራተኛ በሚባል ደረጃ በሶስት ደረጃ የከፈልንበት የአመራር የስራ ሂደት የባለሙያ ብለን እሱን ከፍለን ሀብት የመሰብሰብ ስራዎችን ስንሰራ ከወረዳ መንግስት ሰራተኛ ወደ 295 ሺህ ብር የተሰበሰበበት ሁኔታ አለ ማለት ነው። ልፍጭ ደግሞ በወረዳ አስተዳደር ሁሌም እንደሚሰራው ሁሉ በወረዳ በአስተዳደር ምክር ቤቱ ራሱን የቻለ በጀት ለአቅመ ደካማዎች የሚሆን በጀት መበጀት አለበት በማለት ወደ 300 ሺህ ብር በጀት ይዞ እሱን ወደ ጣምራ አካውንቱ ገቢ አድርጎ የሰራንበት ሁኔታዎች አሉ ማለት ነው። እንግዲህ ሀብት ከሰበሰብን በኋላ ደግሞ የሚሰራላቸው አቅመ ደካማ በዚህ አመት አዲስ ቤት የሚሰሩ 33 ጥገና 66 እቅድ ይሄን እቅድ ለመስራት ምን ያህል ሀብቶች ያስፈልጋሉ በማለት ይሄን ሀብት ከሰበሰብን በኋላ ደግሞ በ8 ቀበሌዎች ምን ያህል አቅመ ደካማ አለ፣ ማን ያህል ቤት ይሰራለታል፣ ማን ያህል ይጠገንለታል በማለት የለየንበት ሁኔታዎች አሉ። ከለየን ማግስት እስካሁን እቅዳችን 33 ነው። አዲስ ቤት መገንባት 27 የሰራንበት፣ ጥገና 66 ነው። ይህንን 28 የሰራንበት ሁኔታዎች አሉ ማለት ነው። ይህን ስናደርግ እንግዲህ ማህበረሰቡ በጉልበት በማቴሪያል ልብ ሲል እንኳን አንድን ቤት ለመስራት የአናጺ ብር ሁሉ ያልከፈልንበት ሁኔታዎች አሉ። በበጎ ፍቃድ አናጺዎች ራሳቸው እንዲሰሩ የተደረገበት ሁኔታዎች አሉ ማለት ነው። እንግዲህ ከዚህ ጋር ተያይዞ ደግሞ አንዱ የክረምት በጎ ፍቃድ ተግባራት ብለን የያዝነው የተማሪዎችን ቁሳቁስ ማሟላት ነው። እንግዲህ ይህን ወደ 2306 ደርዘን እቅድ የተሰጠበት ሁኔታዎች አሉ። ይህን 1180 ደርዘን ደብተር ያሰባሰብንበት ሁኔታዎች አሉ ማለት ነው። ይህን ስንሰበስብ አጋር አካላት ያገዙናሉ። በተለይ ወርድ ዲቪዥን በዚህ አመት 800 ደርዘን ደብተር ሰጥቶናል። ይህን ደብተር እንዲሰራጭ አሁን በየትምህርት ቤቱ ዲስፓች ሰርተናል ማለት ነው። ሌላው አንዱ የትምህርት ቁሳቁስን ማሟላት እስክሪብቶ ነው። ወደ 506 ነው ፓኮ እስክሪብቶ ነው እቅዳችን። ይሄ የዚህን እቅድ ስንነሳ 108 ፓኮ እስክሪብቶ የሰበሰብንበት ሁኔታዎች አሉ ማለት ነው። እንግዲህ ከዚህ ስነሳ በተለይ ደግሞ በሶስተኛ ደረጃ ማለት የክረምት በጎ ፍቃድ ተግባራት አንዱ አቅመ ደካማዎች አልባሳት መሰብሰብ ነው እቅዳችን ወደ 6 ኩንታል እቅድ ይዘን 3 ኩንታል የሰበሰብንበት። ይህንም ደግሞ በቀበሌው ምን ያህል ህፃናቶች፣ ምን ያህል አዋቂዎች፣ ምን ያህል አረጋውያን ልብስ ያስፈልጋቸዋል በማለት በመለየት ያሰራጨንበት ሁኔታዎች አሉ። ፍልፍ ሲልም አሁንም እየሰበሰብን ያለበት ሁኔታዎች አሉ ማለት ነው። ሌላው በዚህ አመት ማለት በዚህ የክረምት በጎ ፍቃድ አንዱ ዋነኛ ተግባራቶች የደም ልገሳ ፕሮግራም ማካሄድ ነው። ይህን የደም ልገሳ ፕሮግራም ለማካሄድ በባለፈው አንድ ጊዜ አካሂደናል። ያንንም 25 የሚሆኑ ሰጠዋል። አሁንም ለቀጣይ ለ25 ቅድመ ዝግጅቶች ስራዎችን እየሰራን ነው። በርካታ
የክረም ማለት የደም ለመለገስ የተመዘገቡ አካላቶች አሉ ይህን በደመቀ ሁኔታ ለማስኬድ ስራ እየሰራን ያለበት ሁኔታዎች ነው ያሉ ማለት ነው እንግዲህ ሌላው ከጤና ተግባር አኳያ የወባ ወረርሽኝ ማዳፈን ማፋሰስ እና በርካታ ተግባራቶች ተሰርተዋልና ይህን ተግባራቶች ስንሰራ ቴክኒክ ኮሚቴና አብይ ኮሚቴው ከስር እየተወያየና የተገመገመ የተመራበት ሁኔታዎች ነበሩ እንግዲህ ቴክኒክ ኮሚቴው እና አብይ ኮሚቴው በተለይ ቅድ የጋራ ከማድረግ አልፎ ቀጣይ መስራት ያለብን ይሄን ነው ብለን ያቀርነውን ከቅዳችን ለማድረስ ከስር እየገመገመ ከሄድና በሚል በርካታ ጊዜ ተገናኝተን የተገመገመበት ሁኔታዎች አሉ ማለት ነው በተለይ በዚህ አመት ከዞን በጥብቅ ዲሲፕሊን እየተመራ ስለሆነ ከዞን ብቻም ሳይሆን በወረዳ በጥብቅ ዲሲፕሊን መመራት አለበት በማለት የፓርቲ ጽፈት ቤት ኃላፊው ነው ሰብሳቢውና ይሄን ቁጥር አርጎ ለመስራት ያለው ቁርጠኝነት ደስ የሚል ሁኔታዎች አሉ ቀጣይም ደግሞ በክረምት የሰራናቸው ስራዎችን በበጋው ለማስቀጠል አሁን የቅድመ ዝግጅት ስራዎችን እየሰራን ያለበት ሁኔታዎች አሉ በተለይ በርካታ ሁኔታዎች በክረምት ስራ ስንሰራ ያጋጠመንን ችግር በተለይ በበጋው ከዚህ የበለጠ በተለይ ማህበረሰቡ የስራ ወቅትም ስለሆነ አሁን በጋ ላይ ግን በርካታ ስራ ወቅትም ስላልሆነ ይሄን በበጋው ለማስቀጠል የቅድመ ዝግጅት ስራዎችን እየሰራን ያለንበት ሁኔታዎች ያሉበት ሁኔታዎች አሉ ማለት ነው የምንፈልግ